ገንዘብ የምንሰራው በጉልበታችን ይመስለናል። ነገር ግን ገንዘብን የምናጣው ባለማወቅ በምንጫወተው ጨዋታ ነው። እውነቱ ይህ ነው። አሁን ባለንበት ዓለም ውስጥ ገንዘብ የፍጆታ ዕቃ ሳይሆን በጣም ጨካኝና ስልታዊ የሆነ ጨዋታ ነው የሚያስፈልገው። በዚህ ጨዋታ ውስጥ ደግሞ ሕጉን የሚያውቁት የሌላውን ሕይወት ሲመሩ፣ ሕጉን የማያውቁት አብዛኛዎቹ ደግሞ ዕድሜያቸውን ሙሉ ለሌላ ሰው ሀብት ሲደክሙ ይኖራሉ። ዛሬ የዚህን ጨዋታ ድብቅ ሕጎች እናወጣለን። ሰላም፣ እንዴት ናችሁ? እንኳን ወደ ከፍታ ቻናል በሰላም መጣችሁ። ትምህርት ቤት ገብተን ዓመታትን ሙሉ እንማራለን፣ ጂኦግራፊ፣ ታሪክ፣ ሂሳብ ወዘተ። ነገር ግን ሕይወትን ሙሉ የሚገዛውን ገንዘብ የሚባለውን መሳሪያ እንዴት እንደምንጠቀም ማንም አያስተምረንም። በዚህ ምክንያት አብዛኛው ሰው አንድ አይነት አደገኛ ዙሪት ውስጥ ይወድቃል። ይሰራል፣ ደሞዝ ይቀበላል፣ ዕዳ ይከፍላል፣ ዕቃ ይገዛል፣ ገንዘብ ያልቃል፣ እንደገና ይሰራል። ይህ አዙሪት ራት ሬስ ወይም ደግሞ የአይጥ ሩጫ ይባላል። በዚህ ጨዋታ ውስጥ አሸናፊ ለመሆን ከፈለግ መጀመሪያ ጨዋታው እንዴት እንደምትጫወት ማወቅ አለብህ። ዛሬ እያንዳንዱ ሕግ ደረጃ በደረጃ እናያለን። የገንዘብ ጨዋታ የመጀመሪያው ሕግ በጣም ቀላል ነው፣ ግን አብዛኛው ሰው የሚያሳስት ነው። ሀብታሞች አሴት ይሰበስባሉ፣ ድሆችና መካከለኛዎች ግን አሴት የመሰላቸውን ሊያቢሊቲ ይገዛሉ። አሴት አንተ ተኝተህ ወይም በሌላ ስራ ላይ ሆነህ ወደ ኪስ ገንዘብ የሚያስገባ ማንኛውም ነገር ነው። ለምሳሌ የሚከራይ ቤት፣ የሚያድግ አክሲዮን፣ ገቢ የሚያስገኝ ቢዝነስ ወይም የዲጂታል ስራዎች ሊሆን ይችላል። ሊያቢሊቲ ደግሞ ከኪስህ ገንዘብ የሚያወጣ ማንኛውም ነገር ማለት ነው። ለምሳሌ በብድር የተገዛ ውድ ስልክ፣ ከኪስህ ነዳጅና ጥገና የሚጠይቅ የግል መኪና፣ አልፎ ተርፎ ገቢ የማያመጡ ዕቃዎች ናቸው። አብዛኛው ሰው አዲስ መኪና ሲገዛ ሀብት አፈራው ብሎ ያስባል። ነገር ግን መኪናው ከካምፓኒው እንደወጣ ዋጋው ይቀንሳል። ዘይት፣ ነዳጅና ጥገና ይፈልጋል። ያ አሴት ሳይሆን ሊያቢሊቲ ነው። ሀብታሞች የሚያደርጉት ነገር መጀመሪያ አሴት ይገዛሉ። አሴቱ የሚያመጣላቸውን ትርፍ ደግሞ የፈለጉትን የቅንጦት ዕቃ ለመግዛት ይጠቀሙበታል። ተራው ሰው ግን መጀመሪያ የቅንጦት ዕቃ ይገዛና አሴት የሚገዛ ገንዘብ ያጣል። ሁለተኛው አደገኛ ሕግ ጊዜህን በገንዘብ አትለውጥ። በቀን ውስጥ ያለህ ሰዓት 24 ሰዓት ብቻ ነው። ሰዓትህን ብቻ እየሸጥክ የምትሰራ ከሆነ የምታገኘው ገቢ ወሰን አለው። ምክንያቱም በቀን ከ24 ሰዓት በላይ መስራት ስለማትችል ማለት ነው። ሀብታም ሰዎች የሚያስቡት እኔ እንዴት ጠንክሬ ልስራ ብለው አይደለም፣ ገንዘቤንና ስራዬን እንዴት ለኔ ይስሩልኝ ብሎ ነው። ይህን ለማድረግ 3 ነገሮችን መጠቀም አለብን። 1. ሰዎችን ቀጥረህ ወይም በቡድን በማሰራት ስራህን ማስፋፋት። 2. አንተ በሌለህበት እንኳን የሚሰራ የቢዝነስ ሲስተም ወይም ዲጂታል ስራ መፍጠር። 3. የኮምፓውንድ ኢንተረስትን ሕግ ማወቅ። አልበርት አንስታይን የዓለማችን 8ኛው ድንቅ ነገር ብሎታል። ገንዘብህን ትርፍ ያመጣል፣ ያ ትርፍ ደግሞ ሌላ ትርፍ ያመጣል። ገንዘብ የቁጥር ሳይሆን የስነ ልቦና ጨዋታ ነው። ብዙ ሰዎች ለምን በገንዘብ ችግር ውስጥ ይወድቃሉ ለሚለው ዋናው ምክንያት በፍርሃት ወይም ደግሞ ፊር ምክንያት ነው። ፍርሃት ስራ ብለቅስ፣ ገንዘብ ባጣስ በሚል ፍርሃት በሚያገኙት ይገደባሉ። እንዲሁም በስግብግብነት ጓደኛዬ መኪና አለው እኔም ሊኖረኝ ይገባል፣ ሰዎች ሀብታም እንዲሆኑ ይፈልጋሉ በሚል አስተሳሰብ ከአቅም በላይ ዕቃዎች በብድር ወይም ደግሞ ባላቸው የመጨረሻ ሳንቲም ይገዛሉ። ገንዘብ ያንን ማንነትን ያጎላል እንጂ ማንነትን አይቀይርም። በስሜት የምትመራ ከሆነ ገንዘብህ እጅህ ላይ አይቆይም። ገንዘብ ለመቆጣጠር መጀመሪያ ስሜትህን መቆጣጠር ግድ አስፈላጊ ነው። ስለዚህ የገንዘብ ጨዋታ ለመቀየርና አሸናፊ ለመሆን ከነገ ጀምሮ ማድረግ ያለብህ 3 ዋና ዋና ነገሮች አሉ። ዕውቀት ላይ ኢንቨስት አድርግ። ከማንኛውም ነገር በፊት ዕውቀት ይቅደም። መጽሐፍ አንብብ፣ አዲስ ክህሎት ስኪል ተማር። ገቢህን ከመጨመር በፊት ወጪህን ተቆጣጠር። ብዙ ማግኘት ማለት ሀብታም መሆን አይደለም፣ ብዙ ማስቀረት ላይ ኢንቨስት ማድረግ ነው
ሀብታም የሚያደርገው? አንድ የገቢ ምንጭ ላይ ብቻ አትገደብ። ቢያንስ 2 እና 3 የገቢ ምንጮች እንዲኖርህ የመጀመሪያው እሴትህን ዛሬ ላይ በመገንባት ጀምር። ይህን ቪዲዮ አይተህ ዝም ብለህ ብትዘጋው ምንም ነገር አይቀይርም። ነገ ያው ሕይወት ነው የሚጠብቅህ። ነገር ግን ዛሬ የተማርከውን አንድ ሕግ እንኳን ተግባራዊ ማድረግ ስትጀምር የሕይወት አቅጣጫ መቀየር ይጀምራል። ዛሬ ከተናገርናቸው ሕጎች ውስጥ የትኛውን ነው ከዛሬ ጀምሮ ተግባራዊ የምታደርገው? አሴት ገነባለሁ ወይስ ወጪን እቆጣጠራለሁ? ኮሜንት ላይ ጻፉልኝ። ይህ ዕውቀት ለሌሎች እንዲደርስ ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የከፍታ ቤተሰብ በመሆን በየሳምንቱ ሕይወትንና አስተሳሰብን የሚቀይሩ አዳዲስ ትምህርቶችን ታገኛላችሁ። በሚቀጥለው ቪዲዮ እስከምንገናኝ አስተሳሰባችሁን አሳድጉ፣ ሕይወታችሁን ወደ ከፍታ ውሰዱ። አመሰግናለሁ። ሰላም ለእናንተ ይሁን።